ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ፖለቲካ ውስጥ ሁለት እጅግ አስደንጋጭና ሀገራዊ መዋቅሩን የሚነቃንቁ መረጃዎችን ይዘንላችሁ ቀርበናል። አንደኛው በአማራ ክልል ደቡብ ጎንደር ዞን ከአማካሪ እስከ ወረዳ አስተዳዳሪ ድረስ ያሉ 30 በላይ የሚገመቱ የመንግስት አመራሮች ህይወት ማለፉ ይፋ ሆኗል። እንዲሁም ሁለተኛና ምናልባት የቀጠናው ፖለቲካን የሚቀይረው የኤርትራና ከፍተኛ ወታደራዊ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀለ ገብቶ ከክልሉ ጸጥታ ኃላፊዎች ጋር መወያየቱን የአፍሪካ ኢንተለጀንስ ዘግቧል። እነዚህን ሁለት ክስተቶች በአጋጣሚ የመጡ ናቸው ወይስ አዲስ ኃይል አስተላለፍ የመንግስት ስልጣን መላላት ማሳያዎች ናቸው? በጥልቀትና በሰፊው ትንተና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከደቡብ ጎንደር ዞን የተሰማው መረጃ እጅግ ልብ ሰባሪ ነው። በአካባቢው ከፋኖ ታጣቂዎች ጋር እየተካሄደ ባለው ውጊያ ምክንያት ከአንድ ዞን ብቻ 32 በላይ የመንግስት አመራሮች፣ የጸጥታ ኃላፊዎችና የፖለቲካ ሰዎች ህይወታቸውን አጥተዋል። ከተገደሉት መካከል 24ቱ በቅርብ ቀናት ውስጥ የተከሰቱ ሲሆን 8ቱ ቀደም ብለው ህይወታቸው ያለፈ መሆኑን መረጃው አካቷል። የሚገርመው ነገር ከአንድ አመራር በስተቀር ሁሉም የተገደሉት በአንድ ዞን ውስጥ መሆኑ ግጭቱን ስፋትና ጥልቀት ያሳያል። ዋና ዋናዎቹን ለመጥቀስ ያክል የክልል ደረጃ አስተዳዳሪ አቶ ደሳለኝ አስደራ፣ የክልሉ ርዕሰ መስተዳድር የኢኮኖሚ አማካሪ እና አቶ ወርቅነህ እንደግ፣ የክልሉ ምክር ቤት የህግ ፍትህ ቋሚ ኮሚቴ ሰብሳቢ፣ የወረዳና የከተማ አስተዳዳሪዎች፣ የደራ ወረዳ ዋና አስተዳዳሪ አቶ ስቲንበል ጓዴ፣ የወገዳ ከተማ ከንቲባው አቶ አስናቀ ቆየውና የሐሙሲት ክፍለ ከተማ ከንቲባ አቶ ተመስገን የሺዋስ፣ የጸጥታ ኃላፊዎች የስማ ወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ጌትነት አሻግሬና የደራ ወረዳ ፖሊስ ዋና አዛዥ ኢንስፔክተር ጌታቸው ሸብር እና በርካታ የሻለቃ አዛዦችን የሚሊሻ ኃላፊዎች ናቸው። ይህ ግዙፍ የሰው ኃይል ኪሳራ ምንን ያሳያል? አንደኛ፣ የመንግስት መዋቅር መላላትና የወረዳና ዋና አስተዳዳሪዎችን፣ የፖሊስ አዛዦችና የክልል አማካሪዎች ኢላማ መደረጋቸው በመንግስትና በታጠቁ ኃይሎች መካከል ያለውን ግጭት ምን ያህል አደገኛ ደረጃ ላይ እንደደረሰ ያሳያል። ይህ የመንግስት አስተዳዳሪያዊ መዋቅር በእጅጉ የሚሸረሽር ነው። ሁለተኛ፣ የህዝብ ጉዳት፣ የአገልግሎት ሰጪ ተቋማት ኃላፊዎች መገደል እና የግጭቱ መቀጠል የአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ክፉኛ እየጎዳ ነው። ሶስተኛ፣ የፖለቲካ ክፍተት፣ የመንግስት አመራሮች ሲገደሉ የአካባቢ አስተዳደር ወደ ምስቅልቅል ያለ ሁኔታ ሊገባ ይችላል። ይህ ክፍተት ደግሞ ለታጠቁ ኃይሎች ይበልጥ ምቹ ሁኔታን ሊፈጥር ይችላል። አሁን ደግሞ ወደ ትግራይ ክልል እንሂድ። ታዋቂው የአፍሪካ ኢንተለጀንስ እንደዘገበው ባለፈው የካቲት ወር መጨረሻ ቀጠና የኤርትራ ከፍተኛ ወታደራዊ ልዑካን ቡድን መቀለ መግባቱን አሳውቋል። በብርጋዴር ጀነራል ኢዮብ ፍስሐ የሚመራው ይህ ልዑክ ከትግራይ ክልል የሰላም ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ በቅጽል ስማቸው ማንጁስ ጋር መወያየቱን ገልጿል። ይህ ጉብኝት እጅግ አነጋጋሪ የሚያደርገው የትግራይ ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ የቆየበት ማግስት ይፋ መሆኑ ነው። ይህ ጉብኝት የተካሄደበት ወቅት የካቲት መጨረሻ ለትንታኔ ትልቅ ፍንጭ ይሰጣል። ከዚያ ወቅት ከትግራይ ኃይሎች ቲዲኤፍ በበላይነት የሚመራው የክልሉ ጸጥታ ቢሮ የፌዴራል መንግስቱን የሚመች መግለጫ አውጥቶ እንደነበር ይታወሳል። በተለይም በአዲስ አበባ እየተከናወነ ያለው የኮሪደር ልማት የሚያጠለሽ የሚል የተፈረጀ መግለጫ መውጣቱ በመቀለና በአዲስ አበባ መካከል ያለውን ግንኙነት መሻከሩን አመላካች ነበረ። ይህ ጉብኝት አንድምታው ምንድን ነው? የፕሪቶሪያው ስምምነት ፈተና። የፕሪቶሪያው ስምምነት ዋና ዓላማና በፌዴራል መንግስትና በትግራይ መንግስት ኃይሎች መካከል ሰላም ማውረድ ነበረ። የኤርትራ ልዑካን መቀለ መግባታቸው ትግራይን ከፌዴራሉ በበለጠ ከጎረቤት ሀገር ጋር ያለ የፌዴራሉ እውቅና ግንኙነት እያደረገች መሆኑን ያሳያል። ኤርትራ በትግራይ ፖለቲካ። ኤርትራ በትግራይ ፖለቲካ ውስጥ ያሉት ሚና ከጦርነት ወዳጅነት ወይስ ወደ አዲስ ስትራቴጂያዊ ግንኙነት እየተቀየረ ነው? የኤርትራ ወታደራዊ ልዑካን መቀለ መግባት አስመራ በትግራይ የጸጥታ መዋቅር ላይ ተጽዕኖ ለመፍጠር እያደረገች ያለው ጥረት ሊያሳይ ይችላል። ሶስተኛው፣ አዲስ የኃይል አስተላለፍ። በትግራይና በፌዴራል መንግስት መካከል ያለው የሀሳብ ልዩነት ወደ አዲስ ኃይል አስተላለፍ ሊቀየር ይችላል። የመቀለና የአስመራ ግንኙነት መጠናከር በአዲስ አበባ ላይ ተጨማሪ ግፊት ሊፈጥር ይችላል። ይህ ጉብኝት አንድምታው ምንድን ነው? የፕሪቶሪያው ስምምነት ፈተና። የፕሪቶሪያው ስምምነት ዋና ዓላማና በፌዴራል መንግስትና በትግራይ መንግስት ኃይሎች መካከል ሰላም ማውረድ ነበረ። የኤርትራ ልዑካን መቀለ መግባታቸው ትግራይን ከፌዴራሉ በበለጠ ከጎረቤት ሀገር ጋር ያለ የፌዴራሉ እውቅና ግንኙነት እያደረገች መሆኑን ያሳያል። ኤርትራ በትግራይ ፖለቲካ። ኤርትራ በትግራይ ፖለቲካ ውስጥ ያሉት ሚና ከጦርነት ወዳጅነት ወይስ
ወደ አዲስ ስትራቴጂያዊ ግንኙነት እየተቀየረ ነው። የኤርትራ ወታደራዊ ልዑካን መቀለ መግባት አስመራ በትግራይ የጸጥታ መዋቅር ላይ ተጽዕኖ ለመፍጠር እያደረገች ያለው ጥረት ሊያሳይ ይችላል። ሶስተኛው አዲስ የኃይል አስተላለፍ በትግራይና በፌዴራል መንግስት መካከል ያለው የሐሳብ ልዩነት ወደ አዲስ ኃይል አስተላለፍ ሊቀየር ይችላል። የመቀለና የአስመራ ግንኙነት መጠናከር በአዲስ አበባ ላይ ተጨማሪ ግፊት ሊፈጥር ይችላል። አሁኑ ሰዓት በአማራ ክልል የደቡብ ጎንደር ቀውስ የመንግስት መዋቅር መላላት ያሳያል። የመንግስት አመራሮች ሲገደሉ የፌዴራል መንግስት የክልሉ ላይ ያለውን ቁጥጥር እየቀነሰ መምጣቱን ያሳያል። በሌላ በኩል በትግራይ ክልል የኤርትራ ልዑክ መቀለ መግባት ክልሉም ከፌዴራል በበለጠ የራሱን የቻለ ዲፕሎማሲና የጸጥታ ግንኙነት እያደረገ መሆኑን ያሳያል። እነዚህ ሁለት ክስተቶች በአንድ ላይ ሲታዩ በአንድ ኢትዮጵያ ውስጥ የመንግስት ስልጣን እየላላ መምጣቱና የክልሎች የታጠቁ ኃይሎች በራሳቸው ፖለቲካና ጸጥታ አጀንዳዎች ላይ እያተኮሩ መሆናቸውን ያሳያል። የደቡብ ጎንደሩ የአመራሮች እልቂትና የመቀለ አስመራ ሚስጥራዊ ግንኙነት በኢትዮጵያ ፖለቲካ ውስጥ አዲስ ኃይል አስተላለፍና የመንግስት ስልጣን መላላት መሳሪያዎች ናቸው። እናንተስ በዚህ ክስተቶች ላይ ምን ትላላችሁ? ይህንን ችግር በምን መንገድ ሊፈታ ይችላል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አጋሩን።